ሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ ሁለተኛው ደግሞ በግብረ አውናን አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ ያደረ እየበዛ የመጣብን ችግር የግብረ አውናን ችግር ነው። እንደነዚህ አይነት ችግር ውስጥ የወደቁ ሰዎች ራሳቸውን መግዛት አይችሉም። ራሳቸውን መግዛት የሚችሉበትን አቅም ለሰይጣን አሳልፈው ስለሰጡት ነው። በቃ ራሳቸውን መግዛት ስለማይችሉ እምቢ ማለት አይችሉም። በቃ እንደተሰማቸው ወዲያውኑ መፈጸም፣ እንደተሰማቸው ወዲያውኑ ዘራቸውን አፍስሰው ደስታ ስሜት ተሰምቷቸው ከዛ በኋላ ማለፍ ነው የሚፈልጉ። እምቢ ማለትን የመሰለ እኮ ጸጋ የለም። በነገራችን ላይ ክርስቲያኖች በግብረ አውናን ውስጥ ያሉ ሰዎች ሶስት ነገሮች ይሰማቸዋል ይላሉ አባቶቻችን ሲናገሩ። አንደኛው ጸጸት ነው። ይሉታል፣ ይሞክሩታል። ጸጸቱ ሲደመር ሀፍረቱ ሲደመር ራሳቸውን መጸየፋቸው በጣም እየተጨመረ ሲመጣ ያላቸው ብቸኛ አማራጭ ምን ማድረግ? ራሴን ባጠፋ ይሻላል ይላል። ወንድም እህቶቻችን ራሳቸውን የሚያጠፉበት ምክንያት ሰውረውን ነው እንጂ ግልጥ ቢወጣ ይሄ እንደዚህ አይነት ችግር ውስጥ ያሉ ወንድም እህቶቻችን እንዴት ብዬ ነው እግዚአብሔር ፊት ቆሜ ራሱ ጸሎት የማደርገው? ከነ ርኩሰቴ ከነ ኃጢአቴ ይሄን ድርጊት አድርጌ ይላል። ይሄን ድርጊት እንዴት እናቆም የሚለው ዋነኛው ማሰሪያው ነጥብ ይሄ ስለሆነ በዚህ አይነት መሰረት ስናየው ለማቆም ምን ማድረግ አለብን ሲባል እንደነዚህ አይነት ርዕሰ ጉዳዮች በቤተ ክርስቲያን መማርም ማስተማርም መነጋገርም በክርስቲያኖች ዘንድ ግድ ይጠበቅብናል። ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች ተወደደን ማከበረን በአምላካችን ፍጹም ሰላም እንደምናመሻችሁ፣ እንደምን ዋላችሁ፣ እንደምን እስከዚህ ሰዓት ደረሳችሁ። አሜን። በቸርነቱ በምሕረቱ በይቅርታው በዓላቱን በሰላም በፍቅር በጤና አሳልፎ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የባለፈው ሳምንት እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ክርስቲያናዊ ሕይወት በሚል መነሻ ርዕስ ለተወሰኑ ሳምንታት እንደ እግዚአብሔር ቅዱስ ፈቃድ በክርስቲያናዊ ሕይወት ውስጥ ስለሚገጥሙን ፈተናዎች እንማራለን ብለን ነበረ ርዕሱን የመረጥነው። ላልነበራችሁ ሰዎች የማርቆስ ወንጌል ምዕራፍ 10ን አንስተን ነበረ ስንማር የነበረው። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ደግሞ የምንማርበት የመጽሐፍ ቅዱስ መነሻ የሚሆነን ኦሪት ዘፍጥረት ምዕራፍ 38 ከቁጥር 6 ጀምሮ ባለው ኃይለ ቃል መነሻነት እንማራለን። አስቀድሜ ያው የመጽሐፍ ቅዱስ ክፍሉን በንባብ አሰማችሁና ከዛ በኋላ ወደ ዕለቱ ትምህርታችን እንሄዳለን። ኦሪት ዘፍጥረት ምዕራፍ 38 ከቁጥር 1 ከፍ ብለን እናንብበው። በዚያም ወራት እንዲህ ሆነ፣ ይሁዳ ከወንድሞቹ ተለይቶ ወረደ፣ ስሙን ኤራስ ወደሚሉት ወደ አዶሎማዊውም ሰው ገባ። ከዚያም ይሁዳ የከነዓናዊውን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ፣ ጸነሰችም፣ ወንድ ልጅም ወለደች። ስሙንም ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች፣ ስሙንም አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች፣ ስሙንም ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል አገር ነበረች። ይሁዳም ለበኩር ልጁ ለኤር ትዕማር የምትባል ሚስት አጋባው። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድም ሚስት ግባ አግባትም፣ ለወንድምህም ዘርን አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። ይህም ሥራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ከቁጥር 1 እስከ 11 ያለውን ክፍለ ምንባብ ነው ያነበብነው፣ ሐሳቡን ለመረዳት እንዲመቸን ነው። እኛ ግን እንደ እግዚአብሔር ቅዱስ ፈቃድ ዛሬ ካነበብነው ከዚህ ከመጽሐፍ ቅዱስ ክፍል የምንማረው ስለ ግብረ አውናን ነው። ግብረ አውናን በዘመናዊው አማርኛ በክርስቲያኖች ዘንድ በተለይ በወጣቱ በአሃዝም ደረጃ እንማረዋለን። ምንም ይቀረሽ በማይባል ደረጃ እነገሌን አጥቅቶ እነገሌን ይተዋል የማይባል ትልቁ በዘመናችን ያለ ክርስቲያናዊ ሕይወት ፈተና ግብረ አውናን ወይንም ደግሞ በፈረንጆቹ ማስተርቤሽን ይባላል። ስለዚህ ዛሬ ስለ ክርስቲያናዊ ሕይወት የምንማረው ስለ ግብረ አውናንና እንዴት ግብረ አውናንን ቤተክርስቲያን እንደምትረዳው
በዚህ አይነት ችግር ውስጥ የሚገቡ ክርስቲያኖች ወይም ደግሞ ሌሎችም ሰዎች በሚባል ደረጃ በምን ምክንያት ሊገቡ እንደሚችሉ እንዴት እንዳልወጡ ያው መውጣት ያለባቸው እንደሆኑ ደግሞ የሚያምኑ ሰዎች አሉ። መውጣት እፈልጋለሁ ግን እንዴት መውጣት እንደምችል አላውቅም የሚሉ ደግሞ ሰዎች አሉና እንዴት መውጣት እንደምንችል እንደ እግዚአብሔር ቅዱስ ፈቃድ አበው ማት ካስተማሩን ትምህርቶች መካከል አንስተን እንማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ግብረ አውናን ወደሚለው ሐሳብ ከመግባታችን በፊት አስቀድመን ማወቅ ያለብን ነገር እንግዲህ ስለ ክርስቲያናዊ ፈተናዎች የባለፈው ሳምንት እንደምንማረው ወይም እንደተማረው የምታስታውሱ ከሆነ አንድ ሰው ወይም አንድ ክርስቲያን ስለሚፈተነው ፈተና ማወቅና ያንን ፈተና ማሸነፉን በጣም የተለያዩ ሁለት ነገሮች ናቸው። አብዛኛው ክርስቲያኖች በሚባል ደረጃ ከትምህርቶቻችን አንፃር አባቶቻችንም እንዳስተማሩንም ፈተናዎቹ ምን እንደሚሆኑና ወደፊት ሊመጡ የሚችሉትን ፈተናዎችንም ጭምር ምን እንደሚሆኑም ተነግሮን የምናውቃቸው አሉ። እነዛን ፈተናዎች ግን ማወቅ መፍትሄ ሊሆን አይችልም መሬት ላይ ወርዶ የሚተገበርበት ነገር ካልተስተካከለና ካልተጀመረ በቀር እና አብዛኞቻችን ምን አይነት አመለካከት ነው ያለን? ስለ አንድ ችግር የምናውቀው ዕውቀት ችግሩን መፍትሄ ሊሆን ይችላል ብለን ስለምንደመድም መሬት ላይ ወርደን ችግሩን ለመፍታት አንሞክርም። ራሱ ግብረ አውናን በነገራችን ላይ ከእንደዚህ አይነት ችግሮቻችን መካከል አንዱ ነው። ይሄ ችግር በመጽሐፍ ቅዱስ ላይ ተጽፎ የምናገኘው እንግዲህ ኦሪት ዘፍጥረት ምዕራፍ 38 ላይ ነው። በተለምዶ ይሄንን ታሪክ ስታነቡት ወይም ደግሞ ሲነበብ ስትሰሙት ሁለት ነገሮችን ትኩረት ያደርጋል። አንደኛው ስለ ዋርሳ ነው የሚያወራው። በቀደመው ስርዓት መሰረት ወንድም ለቤተሰቡ ልጅን ሳይወልድ ከሞተ ሚስቱ ለወንድሙ ተላልፋ ትሰጥና ያ ወንድሙ የወንድሙን ሚስት አግብቶ ልጅ እንዲወልድ ይደረጋል። የወለደውን የመጀመሪያ ልጅ ደግሞ ዘር ሳይተካ ባለፈው በሌላኛው ወንድሙ ስም እንዲሰየም ያደርጋል። ስም ለማቆም የሚደረግ ስርዓት ነው። አንደኛው አሁን ሲያነብ ሰምታችሁኝ ከሆነ ለወንድሙ ተላልፋ ተሰጠች የሚባለው ነገር በዚህ የሚትረዳና በእንደዚህ አይነት መልኩ መረዳትም ጭምር ያለብን። ሁለተኛው ግን አውናን ያደረገው ድርጊት ነው። ወንድሙን ዘር እንዲተካለት ሚስቱን ተላልፋ ከተሰጠችው በኋላ ግን ለወንድሙ ዘር ማቆም እንዳስፈለገውና እንደሚጠበቅበትም ሲያምን ግን ከሚጠበቅበት ይልቅ ለሱ ማድረግ የሚፈልገው ነገር ዘር መተካት ስላልነበረ ሲነበብ እንደሰማችሁት ዘሩን ጭኗ ላይ አፍስሶት ወይንም ደግሞ በእኛ በተለምዶ ቋንቋ ግብረ አውናንን ፈጽሞ ከዛ በኋላ ጥሏት እንደሄደ በዛ ድርጊቱም ደግሞ እግዚአብሔር አምላክ እንደቀሰፈው ይናገራል። አንዳንድ ሰዎች ይህን ታሪክ ስለ ግብረ አውናን ተጠቅሶ ማስተማሪያ አድርገን በምናስተምርበት ጊዜ ላይ በቤተ ክርስቲያናችን አይደለም አውናንን ያስቀሰፈው ዘሩን ማፍሰሱ ሳይሆን ምቀኝነቱ ነው ይላል። ግን በግልጽ ቋንቋ ሲነበብ እንደሰማችሁት ምቀኝነቱ አይደለም አውናንን እግዚአብሔር አምላክ እንዲቀስፈው ያደረገው ዘሩን ምን ማድረጉ ማፍሰሱ። ምቀኝነት በነገራችን ላይ የሚገለጠው በተግባር አይደለም። ምቀኝነት የልብ ሐሳብ ነው። አንድ ሰው ምቀኛ ነው የምንለው የሚያስበውን አውቀን ነው ወይስ ከሚያስበው ነገር በመነሳት ድርጊቱን አይተን ነው? ድርጊቱን አይተን ነው። ስለዚህ አውናንን ምቀኛ ነው ብለን እንኳን ብንከሰው ለመነሻ ምክንያት ማድረግ ነው። ምቀኝነቱን የገለጸበትና ምቀኝነቱን ያሳየበት መንገድ ነው እግዚአብሔር አምላክ ምን እንዲያደርገው ያደረገው እንዲቀስፈው ምክንያት ይሁን። ያም ደግሞ ምንድነው? ዘሩን ማፍሰሱ። ይሄስ ታዲያ አሁን በዘመናዊው ዓለም ላይ ወንዶችም ይሁኑ ሴቶችም ጭምር ከሚያደርጉት ከዚህ ካልተገባ ኃጢአት ጋር ምን አያያዘው ሊል ይችላል። ምክንያቱም አውናን እያደረገ ያለው ሲነበብ እንደሰማችሁት የሆነች ሴት መታለት ያቺን ሴት ከማግባትና ለወንድሙ ዘር ከመተካት ይልቅ አልፈልግም ብሎ ማለት ነው። አሁን ባለንበት ጊዜ ላይ ግን አንድ ሰው ግብረ አውናንን የሚፈጽመው ወይንም ደግሞ ራሱን በራሱ ለማርካትና ከጋብቻ ውጪ ቅዱስ የሆነውን ለማህፀን ዘርን ምክንያት አድርጎ ሊሰጥ የሚችለውን የራሱን ዘር እንዲያፈስ ምክንያት የሚያደርገው ግን ሴቶችን ብቻ ማየቱ አይደለም። እየሰማችሁ ነው? እንደዚህ አይነት ርዕሰ ጉዳዮች በነገራችን ላይ ክርስቲያኖች መልመድ አለብን፣ መማርም ማወቅም አለብን። ለምን መሰላችሁ? ለዘመናዊው ዓለም ችግሮች ቤተክርስቲያን ዘመናዊ የሆነ መፍትሄ የላትም ተብሎ ስለሚታሰብ ብዙ በእንደዚህ አይነት ችግር ተጠቂ የሆኑ ወንድም እህቶቻችን ወጥተው መፍትሄውን የሚፈልጉት አንዳንዶቹ ከቤተክርስቲያን ውጪ በተለምዶ ወይንም ደግሞ በሕክምና ማለት ነው። መንፈሳዊ ችግር በነገራችን ላይ ሊታከም የሚችለው በስጋዊ ጥበብ አይደለም፣ በምናዊ ጥበብ።
በመንፈሳዊ ጥበብ ነው ወደድንም ጠላን እና ቤተክርስቲያናችን ስለዚህ ኃጢአት የምታስተምረው ስጋዊ የሆነ በሽታ ወይንም ደግሞ እንደሚታይ ቁስል የሚመረቀዝ እና የሚፈስ ነገር አይደለም ውስጣዊ የሆነ ህመም ስለዚህ ውስጣዊ የሆነ ህመም ውስጣዊ የሆነ መድኃኒትነትን ይጠይቃልና እንደነዚህ አይነት ጉዳዮች ምናልባት ሲነገሩ በተለምዶ ካደግንበት ማህበረሰብና ከመማር ማስተማራችን ሂደት አንፃር ብዙ ሰው ይሽኮረመማል ያፍራልም ጭምር እንዲህ አይነት ነገር ሲሰማ ደሞ ዛሬ ምን ጉድ መጣ ይላል ግን ነባራዊው ሁኔታና መሬት ላይ ያለው የወጣቶችና እንዲሁም ደግሞ በተለያየ እድሜ ክልል ውስጥ ያሉ የክርስቲያኖች አንደኛው ችግር ግን ይሄ ነው ልንቀርፈው ስለማንችልና ይሄ የለም ብለንም ደግሞ ልንዋሽው ማንችለው ነገር ስለዚህ በክርስቲያናዊ ህይወታችን የመጣ ፈተና ስለሆነ በተቻላችሁ አቅም ሳትሽኮረመሙ ስሙኝ ማለት እሺ እየሰማችሁ ነው ጥሩ ስለዚህ አንድ ሰው እንዴት ነው ወደ ግብረ አውናን ወይንም ደግሞ ወደ እንደዚህ አይነት ድርጊት የሚገባው ግዴታ ሴት ስለሌለች ወይንም ደግሞ ሴት በመኖሯ ውስጥ ብቻ ነው ታሳቢነት ውስጥ የግብረ አውናን የሚመጣው ሲባል የምንጠይቀው ጥያቄ ምንድነው አንድ ሰው ይሄንን ድርጊት ለማድረግ በፈለገበት ጊዜ ላይ ምክንያቱ ምንድነው ብለን እንጠይቃለን ምክንያቱም ብዙ ሰው በነገራችን ላይ ኃጢአትን የሚሰራውና በፈተና ውስጥ የሚወድቀው ፈተና ውስጥ መውደቅ ስለፈለገ ብቻ አይደለም ምክንያት አለው ሁሉም ሰው ይህን ለምን እንደምታረገው ሲባል ይሄ እንደዚህ ስለሆነ ነው ለምሳሌ በጣም የሚጠጣ ሰው በጣም አብዝቶ ራሱን እስኪስት ድረስ የሚሰክር ሰው ለምን እንደምትጠጣው ሲባል ምክንያት የለውም አለው ሁሉም ሰው አለ አንዳንዱ ደስ ስለሚለኝ ነው የሚል አለ አንዳንዱ ማቆም ስላቃተኝ ነው የሚል አለ እነዚህን ሁለቱን በነገራችን ላይ እንደዛም ሲባልም ደስ ስላለ ብቻ የምትጠጣ ከሆነ አቁም ልንለው እንችላለን አይደል ደስ ስላለኝ ነው እንደሚለው ደግሞ ሁኔታዎች ስለተመቻቹልኝ የጠጣውትም የሚል ሰው ካለ ምን አርጉ ትላለህ አቁም ትላለህ አሁን አንድ ሰው መጥቶ ለምንድነው የምትጠጣው ብላችሁ ብትጠይቁት ወይም ለምንድነው የምትጠጪው ተብላ ብትጠየቅ በጣም ብዙ በህይወቴ ውስጥ ከገጠሙኝ ጉስቁልናዎችና ካጣዋቸው ነገሮች ውስጥ ሊያላቅቀኝ የሚችለው ጥቂት ከችግሮች ሊያስረሳኝ የሚችለው መጠጡ ስለሆነ ነው የምጠጣው ቢላችሁ ምንድን ምትሉ አንተስ ቢያንስ ጥሩ ምክንያት አለ ዝም ብሎ ከሚጠጣው ትሻላለህ አይደለም ምንለው አያችሁት ለምንሰራው ለሆነ ኃጢአትነቱ እንዳለው ሁሉ የምንሰጠው ምክንያት ግን ለኛ አሳማኝ መስሎ ከታየንና ለኛ አሳማኝ መስሎ ከተሰማን ኃጢአቱን ራሱ ልናጸድቅለት እንችላለን ማለት ነው አይደለም ስለዚህ ክፉ ነገር ማድረጉ እንዳለ ሆኖ ግን ያ ክፉ ነገር እየሰራው ያለው መጥፎ ነገርን ሺህ ነገር ምክንያት ቢደረድር ከክፋትነቱ ሊለወጥ አይችልም እንደዚሁ ሁሉ በስካሩ ለማስረዳት እንደሞከርነው ሁሉ በግብረ አውናንም ተመሳሳይ ነገር ነው ለምሳሌ ለምንድነው እንደዚህ አይነት ነገር የምታደርገው ወይንም ደግሞ ለምንድነው ይሄንን ነገር የምትፈጽመው ተብሎ ሲጠየቅ አንዳንድ ሰው ምን ብሎ የሚናገረው ብቻኛ ስለሆንኩኝ ነው ብሎ የሚናገረው በተለይ ይሄ ችግር በአሃዝ ደረጃ ወይንም ደግሞ በቁጥር ደረጃ ጥናት ያደረጉበት ሰዎች ሲናገሩ ምን ይላሉ መሰላችሁ በዓለማችን ውስጥ በበይነመረብ ወይንም ደግሞ በኢንተርኔት ላይ ማለት ነው 12% ያክል ስለ ግብረ አውናን ወይንም ደግሞ ግብረ አውናንን ሊቀሰቅሱ የሚችሉ በተለምዶ ፖርኖግራፊ ብለን የምንጠራቸው ነገሮች በሙሉ የኢንተርኔትን 12% ነው የሚይዙት እየሰማችሁ ነው ጥሩ 90% ያክል ከ8 እስከ 16 ያሉ ወንዶችን የሚያዩት በእድሜያቸው 8 ዓመት ማለት ነው እስከ 16 ዓመት ያለ በ90% ደረጃ ሲሰላ በዚህ አይነት ክፉ የሆኑ ምስሎችን ወይንም ደግሞ በእንግሊዘኛው ፖርኖግራፊ ያያሉ ማለት ነው ይሄ ብቻ አይደለም እድሜያቸው ከ12 እስከ 17 ያሉ ደግሞ በአሃዝ ደረጃ በጣም ብዙ እንደነዚህ አይነት ምስሎችን የሚገዙት እነሱ ናቸው ጥሩ ይሄ ብቻ አይደለም አሁን 70% በወንዶች ደረጃ ማለት ነው ከ18 እስከ 34 ዓመታቸው ያሉ ማለት ነው በየወሩ ቢያንስ በትንሹ እንደነዚህ አይነት ግብረ አውናንን ሊፈጽሙ የሚያስችላቸውን ምስሎችን ድምጾችን የማየት እድል ወይንም ደግሞ በራላቸው ይባላል አሁን የጠቀስኩላችሁን ስትሰሙ ወንዶች ነው አይደል የሚለው አሁን ለችግሩ ለእንደዚህ አይነት ነገር በጣም ተጠቂዎቹ ወንድሞች ስለሆኑ በቤተ ክርስቲያናችንም ትምህርት መሰረት አምስቱ ጾታ ምእመናን ከሚባሉት መካከል ወራዙት ተብለው የሚጠሩት ወጣት ወንዶች ትልቁ ጾራቸውና ፈተናቸው ዝሙት ነው ልክ የሴቶች ምንዝር ጌጥ ነው ወይንም ደግሞ ትውዝፍት ነው እንደሚባለው ማለት ነው ነገር ግን ይሄ ችግር በነገራችን ላይ ሰዎችን ብቻ መርጦ ወንዶችን የሚያጠቃ አይደለም ልክ አሁን እንደጠቀስናቸው የቁጥር መረጃዎች በደንብ አድርገን ብንመለከተው
ቢያንስ ከነባራዊው አሁን ካለንበት ዓለም ከ6 ሴቶች መካከል አንዷ ሴት ለእንደዚህ አይነት ችግር ተጠቂ ነው። እየሰማችሁ ነው? አሁን ብዙ ሰው ስለ እንደዚህ አይነት ችግር ሲሰማና ሲማር ወንዶች ብቻ ነው ትዝ የሚሉት። ሴቶች እንደዚህ አይነት ችግር ውስጥ የሚወድቁ አይመስሉም። ስለዚህ አይታችሁ ከሆነ በቤተሰብ ውስጥም ብዙ ጊዜ ላይ ጥንቃቄ የሚደረገው ወንዶች እንደዚህ አይነት ነገር ላይ እንዳይወድቁ ነው። ሴቶቹን ግን ይሄ ወጥተው ከጋብቻ በፊት ባለ ዝሙት እንዳይወድቁ ይጠነቀቃል እንጂ ስለሚያዩት ነገር ስለሚሰሙት ነገር ራሳቸውን እንደዚህ አይነት ችግር ሊገቡ ይችላሉ ወደሚል አመለካከትና አስተሳሰብ ብዙ ሰው ወይም አብዛኞቻችን የተጠጋን አይደለም። ግን ሴቶችም ለዚህ ችግር በደንብ አድርገው ተቀራራቢዎች ናቸው። ይሄ ብቻ አይግረማችሁ። በዓለም በተሰራው መረጃ መሰረት ቢያንስ በየቤተ እምነቱ ካሉ ካህናት አገልጋዮች 50% ያክል በእንደዚህ አይነት ችግር የሚወደቁ ናቸው። ይሄንን ማወቅ ደግሞ ለምን ያስፈልጋል? አንዳንድ ችግሮች እንደ ችግርነታቸው መፍትሄ መስጠት ሲያስፈልገን ድርጊቶቹ ልክ እንዳልሆኑ እያወቅን ነገር ግን ማድበስበሻና ማለስለሻ ምክንያቶችን እናስቀምጥለታለን። እየሰማችሁ ነው? አይ እንደዚህ ስለሆኑ ነው፣ አይ እንደዚህ ስለተሰማቸው ነው ይባላል። ግን እውነታው እንዴት ነው? ይሄ ወንድን ሴትን ለይቶ ይሄ ችግር እንደማያጠቃው ሁሉ የተቀደሱ ያልተቀደሱ ካህናት የሆኑ ያልሆኑ ብሎ ነገር የለም። ካህናትም በእንደዚህ አይነት ችግር ሊጠቁ ይችላሉ ማለት ነው። እየሰማችሁ ነው? ጥሩ። ይሄንን ደግሞ እንድናይ እንድንመለከት ሊያደርገን የሚችለው ትልቅ ኢንዱስትሪ ነው ብለን ብናየው ወይንም ደግሞ ትልቅ ድርጅት ነው ብለን ብናስበው ደግሞ ለዚህ ግብረ አውናንን ለመፈጸም ያስችል ዘንድ የሰዎችን ልቅ የሆነ ግንኙነቶችን እንድናይ ሊያደርገን የሚችለው ድርጅት በጀቱ ከ10 እስከ 14 ቢሊዮን ነው። እየሰማችሁ ነው? ይሄ ቢሊዮን ወይም አሁን የነገርኳችሁ በጀት ያን ያክል ላይደንቃችሁ ይችላል። ግን ይሄ በጀት የዓለም መንግስታት ለተረጂ ሀገራት የሚልኩት በጀት ነው። እየሰማችሁ ነው? ልክ እንደኛ ማለት ነው። አሁን ለምሳሌ ችግር ላይ ያሉ ሀገራት ድጎማ ይደረግላቸዋል አይደል? በአመት ላይ ሊሰጥ የሚችለው የድጎማ መጠን ይሄ ነው። ይሄንን ያክል ብዙ ገንዘብ ግን ይሄንን ኃጢአት ሊያሰሩ የሚችሉ ድርጅቶች ብዙ ገንዘብ ይንቀሳቀስበታል። ለዚህም ነው በነገራችን ላይ ችግሩ እንደ ችግር እየታወቀ ለምንድን ነው እንደነዚህ አይነት ዌብሳይቶች ወይም ደግሞ ለምንድን ነው እንደዚህ አይነት ነገሮች የማይዘጉት ብሎ ሲጠየቅ የማይዘጉት ምን ስለሚያንቀሳቅሱ ገንዘብ ስለሚያንቀሳቅሱ። ስለዚህ ችግሮቹን እንደዚህ አድርገን ማወቅ ያለብን ወደ ላይ ወተን ማዘጋት ባንችል ለታች የምንንቀሳቀሰው ሰዎች ግን ራሳችንን እንዴት አድርገን ለችግሩ መፍትሄ መስጠት እንችላለን የሚሉትን እንድታውቁ ነው። በመጨረሻም ደግሞ ቅድም ከ6 ስንት ሴት ነው እንደዚህ አይነት ምስል ያያል ያልኳችሁ? አንድ። በአሃዝ ደረጃ ደግሞ ከ3 ሰዎች መካከል አንድ ሰው በየቀኑ እንደዚህ አይነት ነገር ይፈልጋል። ኢንተርኔት ውስጥ ገብቶ ለማየት ማለት ነው። ከ3 ሰው ስንት ሰው ማለት ነው? አንድ ሰው። ይሄም አይደለም ባለፉት 15 ዓመታት ማለት ነው ለብዙ ጋብቻዎች መፍረስ ተጠያቂው ይሄ ኃጢአት ነው። ምክንያቱም ላጤዎችን የሆኑ አሁን ቅድም እንዳልኳችሁ አንዳንድ ሰዎች ይሄንን ችግር ውስጥ ለምንድን ነው የገባችሁት ለምንድን ነው የምትፈጽሙት ሲባል ብቸኛ ስለሆንኩ ነው አይደል የሚሉት። ብቸኛ የሚሆነው አንድ ሰው ሳያገባ ሲቀር ብቻ አይደለም። አግብቶ ወይ ባል ወይ ሚስቱን ቢፈታ ወይ ቢሞትበት ብቸኛ ይሆናል አይሆንም? መልሱ እንጂ። እንደነዚህ አይነት ሰዎችም ባለፉት 15 ዓመታት ላይ በተጠናው ጥናት ላይ አብዛኞቹ ወደ እንደዚህ አይነት ችግር ይወድቃሉ። ያልወደቁት ሰዎች ደግሞ ብቸኝነት ውስጥ እንዲገቡ በትዳራቸው ውስጥም ጭምር ለዚህ አይነት ችግር ተጠቂዎች ሊሆኑ ይችላሉ። ስለዚህ ይሄ ችግር ልክ እንደ ጉንፋን ብታስቡት በጣም ወረሽኝ ነው። ነገር ግን ብዙዎቻችን ወደ ብርሃኑ አውጥተን ለመነጋገር ስለማንደፍር አንደኛ፣ ሁለተኛ ደግሞ ብዙ የምንሰማው ሰዎች ደግሞ ለጆሮአችን ስለሚሰቀጥጥ ሊያውም ኃጢአት ውስጥ እያለን ማለት ነው። ይሰማችሁ ነው? አንዳንዶቻችን ኃጢአቱን እየሰራ ነው ሲነገር እናፍራለን። ልክ አሁን ለምሳሌ ሌባ የሚሰርቅ ሰው በተሰበሰበበት ቦታ ላይ ስለ ሌብነት ቢማር የሰረቀው ሰው ይሳቀቃል አይሳቀቅ? ገና ለገኔ ስለኔ እያወራ ነው ስለሚል ማለት ነው። እንደዚሁ ሁሉ ይሄንንም ችግር ወደ ብርሃን አውጥቶ ለመነጋገር በጣም ከባድ ያደረገው ነገር ቢኖር ብዙ ሰው ስለ እንደዚህ አይነት ችግር አንደኛ ተጠቂ ናት ሀገራችን ብሎ ስለማያምን ውጭ ዓለም ላይ ያሉ ልጆች ናቸው እንጂ እኛ ሀገርማ አይመጣም እንዳለን። ግን እውነት እንነጋገር ከተባለ በየከፍተኛ ተቋማቱ በየሃይ ስኩል ወይንም ደግሞ በሁለተኛና በመጀመሪያ ደረጃ ትምህርት ቤቶች ውስጥ ልጆቻችን ወይንም ደግሞ ወንድም እህቶቻችንን እኛም ራሳችንም ጭምር በእድሜ እንኳን
ከ18 እስከ 34 ማለት አንድ ሰው ወጣት ሆኖ ጀምሮት አረጋዊ ሆኖ የሚያቆመው ነገር አይደለም ማለት ነው። በውጮቹ ዓለማት ላይ ባሉ ችግሮችማ ብንመለከተው በጣም ነው የሚደንቃችሁ። በእርጅና ዘመናቸው በ70 እና በ80 ውስጥም ሆነው ወንዶቹም ሴቶቹም ይሄንን ድርጊት ይፈጽሙታል። ስለዚህ ለምንድን ነው የምታደርጉት ተብሎ አንደኛ ሲጠየቅ ብቸኝነት ስላጠቃኝ ነው ብሎ የሚናገሩ አሉ። ሁለተኞቹ ደግሞ ለምንድን ነው በግብረ አውናን ወይንም ደግሞ በእንደዚህ አይነት ድርጊት ውስጥ የተጠመድከው ሲባል ደግሞ እንደኔ አይነቱን በእንደዚህ አይነት ችግር ውስጥ የወደቀውን ሰው ማንም ስለማይፈልገው ፈልጉኝ ብዬ ከመውጣት በእንደዚህ አይነት ችግር ውስጥ ራሴን ይዤ ብኖር ይሻላል የሚል ሰውም ደግሞ አለ። በተለይ ደግሞ ኃጢያቱን በጣም ለተወሰኑ ጊዜያት የዘለቀበትና እየታገለ እየወደቀ ለመተው እየፈለገ መልሶ እየተንሸራተተ የሚገባ ሰው ከእንደዚህ አይነት ችግር ለመላቀቅ ያልታደለ በቃ ሙሉ በሙሉ ለእንደዚህ አይነት ነገር የተፈጠረ እስኪመስለው ድረስ ራሱን ስለሚያስበው ለምንድነው እንደዚህ አይነት ነገር ውስጥ የገባኸው ሲባል የገባበትን ምክንያት ሊያውቅ ይችላል። ከገባ በኋላ ግን ለምንድነው የማትወጣው ተብሎ ግን ሲጠየቅ ወጥቼስ ማን ይፈልገኛል? እየሰማችሁ ነው። ወንዶችም ሴቶችም ይህንን ችግር ልክ ካቆሙት በኋላ ወደ ቅዱስ ጋብቻ ወደ ተለያዩ ነገሮች መግባት አለባችሁ። ይህንን የሚሰማችሁን ስሜት ጤናማ በሆነው ክርስቲያናዊ በሆነው መንገድ መፍታት አለባችሁ ሲባሉ ከነ ችግሬ ማን ሊፈልገኝ ይችላል ብለው ስለሚያስቡ እዛው ችግር ውስጥ የሚቀሩ ወይንም ደግሞ የሚቀመጡ አሉ። ሌሎቹ ደግሞ በእንደዚህ አይነት ችግር ውስጥ ሲወድቁ ለምንድን ነው የምታደርጉት ሲባሉ እኔን ደስ የሚያሰኘኝ እስከሆነ ይላል። እየሰማችሁ ነው። እኔን ደስ የሚያሰኘኝ እስከሆነ አንተን አልነካውህም፣ አንተን መጥቼ የነካሁት ነገር የለም። እኔ ራሴን በራሴ ሰውነት ላይ ነው እያረኩኝ ያለሁት። ስለዚህ ደስ ካሰኘኝ ለምንድን ነው ደስታዬን የምትገድበው ብለው ይናገራሉ። በነገራችን ላይ ደስታ የቃላቶቻችን አጠቃቀም ካልሆነ በቀር ደስታ የመንፈስ ቅዱስ ስጦታ ወይንም ደግሞ የመንፈስ ፍሬ ነው። ቅዱስ ጳውሎስ የገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ስለ መንፈስ ፍሬዎች ሲዘረዝር መንፈስ የሚለው እግዚአብሔርን ነው፣ ፍሬ የሚለው ሰጪውን የአምላክን ጸጋዎችን እና የእግዚአብሔር ጸጋዎች በሰዎች ዘንድ የሚሰጡት ብሎ አንዱ የሚጠቅሰው ደስታ ነው። ምን አልኳችሁ? እንዴት ነው አንድ ሰው በእግዚአብሔር መንፈስ ቅዱስ በመኖሩ በቤተ ክርስቲያን በሕግጋተ ሥርዓት በመኖሩ ምክንያት ሊያገኘው የሚችለውን ደስታ ሰው ኃጢአት እያገኘ እንዴት ሊያገኘው ይችላል? ቃላቶቹን ተመሳሳይ ስላደረግነው ነው እንጂ በክርስቲያናዊ ሕይወት ውስጥ ያለው ደስታና ኃጢአት በመስራት ውስጥ ያለው ደስታ በፍጹም ይለያያል። እየሰማችሁ ነው? በፍጹም ነው የሚለያዩ። ለምሳሌ እሺ በሌላ ላስረዳችሁ በደንብ ግልጽ እንዲሆንልኝ። አንድ ሰው በጣም አሁን እንደውም ጥሩ ነው፣ ዛሬ የፍስክ ቀን ነው። በደንብ አድርጋችሁ ዛሬ የምትወዱትን ምግብ አስቡት። አሰባችሁ? የምትወዱትን ምግብ ጥሩ። እሱን ምግብ ስትበሉት የሚሰማችሁ ስሜት ምንድን ነው? አትከፉ መቼም። የምትወዱት ምግብ እኮ ነው። ምንድነው የሚሰማችሁ? ደስታ። በጣም ጥሩ። ደግሞ ነገ ረቡዕ ከሰዓት ቅዳሴ ለማስቀደስ ሄዳችሁና ያለምንም ረብሻ ያለምንም ሐሳባችሁ ሳይበተን አስቀድሳችሁ ወጣችሁ። እንደዚህ በተረጋጋ ስሜት አስቀድሳችሁን ስትወጡ የሚሰማችሁ ስሜት ምንድነው? እንዴት ለስታስቀድስ የሚሰማ የደስታ ስሜት የሆነ ስጋዊ ምግብን በልተ ተመሳሳይ ስሜት እንዴት ሊሆን ይችላል? አያችሁት? ቃላቶቹን ለመጠቀም ከምንፈልግባቸው መንገዶች አጠቃቀማችንም ከመሳሳቱ ነው እንጂ በመንፈሳዊ ነገሮች የምናገኛቸው ነገሮች ናቸው ደስታ እየተባሉ ሊጠሩ ይችላሉ። ከዛ ውጪ ግን ያሉት ነገሮች ስሜት ነው የሚባሉ። ምክንያቱም የምትወዱትን ምግብ ዛሬ በልታችሁት እንደተደሰታችሁት በጣም ብትበሉት ታውት መታመሙን አያንገሸግሻችሁ? በቃ አሁን ለምሳሌ በዓለ 50 ጥሩ ምሳሌ ነው። እንደዛ ጾመን እንትን አንዴ ብቻ ይፈታል። ከሳምንት የዘለቀ የሥጋ ግንኙነት አይኖርም። ልክ ከሳምንት በኋላ ምን አምጡልኝ ማለት ትጀምራላችሁ፣ ሽሮ ትላላችሁ። ስለዚህ በጣም የሆነ ነገር ስትደጋግሙት ምን ያደርጋል ማለት ነው? ይሰለቻል ማለት ነው። ስለዚህ የምግቡን ደጋግማችሁት ሊሰለቻችሁ የሚሰማችሁን ስሜት እንዴት በቅዳሴ ውስጥ ካለው ከሚሰማው ደስታ ጋር አንድ አይነት ሊሆን ይችላል? ይሄንን ያነሳውላችሁ ለምንድን ነው? አንዳንዶቻችን በእንደዚህ አይነት ችግር ውስጥና ድካም ውስጥ ያለን ሰዎች ሊሰማን የሚችለው ስሜት ደስታ ስለሚሰማን ነው የምናደርገው ካልን እንዴትስ እንደዚህ አይነቱን ሰው ልናክመው እንችላለን? ደስታውን ልንነጥቀው አንችልም አይደል? እንችላለን? አንችልም? አንችልም? እንደ እያደረገው ያለው ነገር እኮ ደስታ የሚያመጣ ነገር ነው ብሎ ያስበው እንጂ እውነተኛ ደስታ የሚያመጣ ነገር ነው አይደለም። ስለዚህ ደስታ ስለተሰማው አደርገዋለሁ ማለቱ ደስ ስላለ ቀጥልበት የምንለው ነገር እንዳልሆነ ማወቅ አለብን። ጥሩ።
ሌላኛው እንደነዚህ አይነት ችግር ውስጥ የሚወድቁ ሰዎች ለምንድን ነው የምትወድቁት